ገና በከባድ ሁኔታ መምታት አልጀመርንም፣ ትልቁ ጥቃት በቅርቡ ይመጣል። ዶናልድ ትራምፕ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ከሲኤንኤን ጋር ቆይታ አድርገው ነበር። በዚህም በኢራን ላይ የሚሰነዘረው ታላቁ ማዕበል ገና መሆኑን በቅርቡ እንደሚጀምሩ ገልጸዋል። ፕሬዝዳንት ትራምፕ የአሜሪካ ጦር አሁን ላይ የኢራንን አቅም እያዳከመ መሆኑን ገልጸው ገና በከባድ ሁኔታ መምታት አልጀመርንም፣ ትልቁ ጥቃት በቅርቡ ይመጣልም ብለዋል። ጦርነቱ ረጅም ጊዜ እንዲወስድ እንደማይፈልጉና ቀደም ሲል 4 ሳምንታት ይፈጃል ብለው አስበው እንደነበር ገልጸው አሁን ግን ከታቀደው ጊዜ ቀድሞ ለመጨረስ እየተንቀሳቀሱ መሆኑን ተናግረዋል። ፕሬዝዳንቱ በጦርነቱ ትልቅና አስገራሚ ነገር ያሉት በኢራን ጥቃት ያረፈባቸው የቀጠናው ሀገራት የተባበሩት አረብ ኤምሬትስ፣ ኳታር፣ ኩዌት፣ ባህሬን እና ዮርዳኖስ በጦርነቱ ውስጥ በንቃት ለመሳተፍ መወሰናቸው ነው። በጣም በጥቂቱ ይሳተፋሉ ብለን ጠብቀን ነበር፣ አሁን ግን በከፍተኛ ሁኔታ ለመሳተፍ ወስነዋልም ብለዋል። ትራምፕ ከኒውዮርክ ፖስት ጋር ባደረጉት ቆይታ ደግሞ አስፈላጊ ሆኖ ከተገኘ የአሜሪካን የምድር ጦር ወደ ኢራን ለመላክ ያላቸው እድል እንደማይዘጉት አረጋግጠዋል። መረጃው የሲኤንኤን እና ኒውዮርክ ፖስት ነው። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ ፈጣን መረጃዎች ይድረሳችሁ።